አልኮል የሌለውን የዚህን ኮክቴል አሰራር ትላንትና ብዙ ሰዎች ጠይቃችሁኛል። ልደት አለብን ለረመዳን ብላችሁ ጠይቃችሁኛል እና ዛሬ ባልኩት መሰረት ይዤ መጥቻለሁኝ። አንድ አይነት ብቻ ማድረግ ይቻላል። እኔ 4 አይነት ነው ያደረኩት ለማሳየት ብዬና 4ቱም አይነት ደግሞ ፉድ ከለሪንግ ስላለኝ ነው ማለት ነው። ወደ አሰራሩ ሲሄድ ቤት ውስጥ እንዴት እንደምናዘጋጅ ሆምሜድ የሆነ ኮክቴል ነው የምንሰራው። ከዛ ስኳር 4 የሾርባ ማንኪያ ነው ያደረኩት ለ4 ብርጭቆ ማለት ነው። በስፕራይስ ስለሆነ የምንጠቀመው ከዛ በላይ ባናበዛ ጥሩ ነው። 4 ማንኪያ ስኳር ካደረኩኝ በኋላ ከዛ ደግሞ ምናልባት 1 የቡና ሲኒ ገደማ የሚሆን ውሃ አደረኩኝ ወይም ደግሞ 1 የቡና ሲኒ ከግማሽም ማድረግ ትችላላችሁ። ከዛ ጨምሬ በደንብ ስኳሩን ካሟሟሁት በኋላ የብርቱካን ልጣጭ ነው ያደረኩት። 4 ብርቱካን የተጠቀምኩት 4 የብርቱካን ልጣጭ ፈቅፍቄ ማለት ነው አደረኩት መጀመሪያ። ከዛ እሱን ትንሽ ካንተከተኩኝ በኋላ ራሱ የጨመኩትን ብርቱካኑን አደረኩት ማለት ነው። 4 ብርቱካን የተጠቀምኩት። ከዛ እዚህ ጋር በ4 እቃ እከፋፍለዋለሁ። 3ቱም ውስጥ የተለያየ ከለር ለማድረግ ማለት ነው። ሰማያዊ፣ አረንጓዴ፣ ቀይና ቢጫ ነው የተጠቀምኩት። እንደዚህ አይነት መጠጦችን ካፍቴሪያ ውስጥ እንደዚህ ኬተሪንግ ምናምን የሚያዘጋጁ ሰዎች ላይ አይታችሁ ከሆነ ማለት ነው በጣም ነው የሚያምረው። ለእይታ በጣም ነው የሚያምረው። እንደዚህ ለተለያዩ ፕሮግራሞች ለልደት መጠቀም እንችላለን። ከዛ 4 ቦታ ከከፋፈልኩት በኋላ ከለሩን ፉድ ከለሩን ነው የጨመርኩት ማለት ነው። ከዛ ፉድ ከለሩን ከጨመርኩኝ በኋላ ትንሽ ካንተከተኩኝ በኋላ እንደዚህ 4ቱንም በብርጭቆ አጠለልኳቸውና ትንሽ አቀዘቀስኳቸው ማለት ነው። ፍሪጅ ከትቼ አቀዘቀስኳቸው። ከዛ እዚህ ጋር ሎሚ ከስር የምናደርገውን 1 ሎሚ ለሁሉም ማለት ነው 4 ሎሚ ነው የቆራረጥኩት። ከዛ ከስር ሎሚ ያደረኩኝ። ከዛ የናና ቅጠል ነው የምናደርገው። ቅጠሉ ወደ ላይ እንዳይወጣብን እዚህ የናና ቅጠል ከተደረገ በኋላ ስኳር ማድረግ ይቻላል። ከፈለጋችሁ ስኳር አድርጋችሁ ወደ ታች በደንብ ጫን ስታደርጉት እዛው ይቀራል፣ ወደ ላይ አይንሳፈፍባችሁም። ኤክስትራ ስኳር ከፈለጋችሁ ማለት ነው። እኔ ግን አልፈለኩም፣ ያን ያህል በቃ አልፈለኩም ከዛ በላይ። ስለዛ ስኳር አልጨመርኩበትም ማለት ነው። ከዛ ሎሚውን ከታች ናናውን ካደረግን በኋላ በረዶ ነው የምናደርገው። በረዶም በርከት ማድረግ ትችላላችሁ። በጣም ብዙ በረዶ ነው የሚያደርጉት እነሱ። እኔም ያን ያህል እንዲሆን አልፈለኩም በረዶ። ስለዚህም በመጠነኛ በረዶ ካደረኩኝ በኋላ ሁሉንም የተለያየ ከለር ጨመርኩት ማለት ነው ብርጭቆ ውስጥ እንዳያችሁት። ከዛ ስፕራይት ነው ከላይ የማደርገው። እንትኑ መቀዝቀዝ አለበት። አጥልለን ካወጣ ነው በኋላ ውጪ እንዲበርድ ማድረግ እንችላለን፣ ወይም ደግሞ ፍሪጅ ውስጥ እንዲቀዘቅዝልን ማድረግ እንችላለን። ከዛ እንደዚህ 4ቱንም ከለር አደረኩት ማለት ነው። ይሄንን ይመስላል። አነስ ባለ ይሄ በከለሩን በሚያሳይ እቃ ለልደት ምናምን በጣም ነው የሚያምረው። ለተለያየ ፕሮግራምም ለበዓልም ያምራል። ይሄንን ይመስላል። ሞክሩት። ከተመቻችሁ ፎሎ ላይክ አይረሳ። መልካም ቀን።